አስገራሚ ሁኔታ ከቅርብ ጊዜ ወዲህ እየታየ ያለው የኢትዮጵያ በቀይ ባህርና የአፍሪካ ቀንድ ቀጠና ማየል። ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑ ታሪክ እየተቀየረ ነው። ለሶስት አስርት ዓመታት በሴራ የታፈነው የአፍሪካ ቀንድ ግዙፉ ሀገር ዛሬ ሰንሰለቱን ሰብሮ ተነስቷል። ነገሮች ተገለባብጠዋል። ግብጽ ተሸብራለች። ሻዕቢያ ግራ ገብቶታል። ሶማሊያም በድንጋጤ ውስጥ ናት። እንደ ቀልድ በርካታ ታላላቅ ሀገራት የአዲስ አበባን ደጅ መፍትሄና ትብብር ፍለጋ መርገጥ በስፋት ጀምረዋል። የተጽዕኖ ፈጣሪዋ ሀገር ቱርክዬ ፕሬዝዳንት ኤርዶጋን አዲስ አበባ የገቡት ለሽርሽር አይደለም፣ የኢትዮጵያን የቀይ ባህር ሉዓላዊነት ለመቀበልና ለመደራደር እንጂ። ኢትዮጵያ ድምጿን ማሰማት ስትጀምር ከቀይ ባህር ኤደን ባህረ ሰላጤ እስከ ጥቁር ባህር ማዕበል ተከስቷል። ዛሬ የምንነግራችሁ ስለ ተራ ዲፕሎማሲ አይደለም፣ ስለ ኢትዮጵያ ዳግም መወደድና ወደ ተፈጥሯዊ የባህር በሯ ወደ አሰብና ሌሎችም የባህር ጠረፎች ስለምታደርገው የማያወላውል ጉዞ እንጂ። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ኢትዮጵያ ተከስተዋል። ቱርክ በአፍሪካ ቀንድ ላይ በርካታ የብሔራዊ ጥቅም ፕሮጀክቶች ያሏት ሀገር ስትሆን በቀጠናው በተለይም ኢትዮጵያ ዋነኛ ወዳጅና አጋር ሀገር አርጋ ትቆጥራታለች። ቱርክ በሶማሊያ በተለይም ከቅርብ ጊዜ ወዲህ በሰፊ ሁኔታ ተንሰራፍታ ትገኛለች። ቱርክ የሶማሊያን ነዳጅ 95% ድርሻ ወስዳ የነዳጅ ቁፋሮ ስራ በሶማሊያ ህንድ ውቅያኖስ ውስጥ ጀምራለች። በዚህም የሶማሊያ ዜጎች በከፍተኛ ሁኔታ ተቃውሞ እያሰሙ ያሉበት ሁኔታ ሲኖር ስራው ግን ቀጥሏል። ቱርክ ከኢትዮጵያ ጋር ያላት ግንኙነት የሚለይና የአጋርነት የሚባል ሲሆን ለረጅም ጊዜ በኢንቨስትመንት እንዲሁም በወታደራዊ ትብብር ከኢትዮጵያ ጋር ስትሰራ ቆይታለች። ቱርክ ከኢትዮጵያ ጋር በሶማሌላንድና በሱዳን ጉዳይ መጠነኛ ልዩነት ውስጥ የምትገኝ ቢሆንም የሻከረ አሊያም የተበላሸ የሚባል ነገር የለም። በአንካራ ኢትዮጵያንና ሶማሊያን ኢትዮጵያ በሶማሊያ በኩል አስተማማኝ ዘላቂና ደህንነቱ የተጠበቀ ባህር በር እንድታገኝ ያፈራረሙ ሲሆን እስካሁን ባለው ሁኔታ ፊርማው የጸናና ትግበራው የዘገየ ሆኖ ቆይቷል። ታዲያ ይህ በእንዲህ እንዳለ ነው እንግዲህ የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ወደ ኢትዮጵያ የመጡት። የፕሬዝዳንቱ ዋነኛ ጉብኝትም የኢትዮጵያን የባህር በር ጉዳይ በሶማሊያ በኩል የተመለከተና እንዲሁም የሱዳን ጦርነትን ኢላማ ያደረገ እንደሆነ የሚታወቅ ሲሆን ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ እንዲሁም የማዕከላዊ መንግስቱ እንዲጸና ሶማሊያ የግድ የባህር በሩን ለኢትዮጵያ ማስረከብ ይኖርባታል። በተመሳሳይ የሱዳን ጉዳይ እንዲፈታ አልቡርሃን የአልፋሽጋን እንዲሁም ከግብጽ ሻዕቢያ፣ ህወሓትና ሌሎችም ጦሮች ጋር ያለውን ጸረ ኢትዮጵያ እንቅስቃሴ ማቆም ይኖርበታል። ኢትዮጵያ ከቅርብ ጊዜ ወዲህ በሚያስደንቅ ሁኔታ በቀጠናው ላይ እጅግ ተጽዕኖ ፈጣሪ በርካታ የቀይ ባህር ኤደን ባህረ ሰላጤን ጂኦፖለቲካዊ የሚዘውር ከባድ ሚዛን የያዘ እንቅስቃሴ ውስጥ የምትገኝ ሲሆን በርካታ ሀገራት በበርካታ የቀጠናው ጉዳዮች ኢትዮጵያን መለማመጥ፣ መደራደር ጀምረዋል። የኢትዮጵያ ባንዲራ በባህር ዳርቻዎች ላይ መውለብለቡ የማይቀር ሀቅ ነው። ሶማሊያ ግዛታዊ አንድነቷ እንዲከበር ከፈለገች የኢትዮጵያን የባህር በር ፍላጎት ማርካት ግዴታዋ ነው። ቱርክም ይህንን እውነት ለማስፈጸም ነው አዲስ አበባ የተገኘችው። አሰብ የአጽመ ርስቷ ጥሪ። ትልቁ ዜና የቱርክ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ወደ ኢትዮጵያ መምጣታቸው አይደለም፣ ኢትዮጵያ ወደ ተፈጥሯዊ መውጫዋ ወደ አሰብ ለመመለስ ቆርጣ መነሳቷ እንጂ። ኢትዮጵያ ወደ ተፈጥሯዊ መውጫዋ ወደ አሰብ ለመመለስ ቆርጣ ተነስታለች። አሰብ የኢትዮጵያ ናት ትሆናለችም የሚለው መፈክር አሁን ከተራ ንግግር አልፎ ወደ ተግባር ተቀይሯል። ኢትዮጵያ ማንኛውንም የዲፕሎማሲያዊና የወታደራዊ አማራጮችን ይዛ ወደ ሜዳው ገብታለች። የቀይ ባህር መውጫዋን ለማስመለስ የሚቆምባትን ማንኛውም ኃይል ለመገዳደር ኢትዮጵያ ቆርጣለች። የሱዳንና የግብጽ ሴራ መፍረስ። በሱዳን በኩል የሚደረገው የግብጽና የሻዕቢያ ጸረ ኢትዮጵያ እንቅስቃሴ አሁን ግዙፍ ግድግዳን ተጋይቷል።
አልቡርሃን የኢትዮጵያን ቁጣ መቋቋም እንደማይችል ስላወቀ የአልፋሽጋን ወረራ የሽብር ቡድኖችን ድጋፍ እንዲያቆም በከፍተኛ ጫና እየተደረገበት ይገኛል። ኢትዮጵያ በሰሜንና በምስራቅ የከበቧት ታሪካዊ ጠላቶቿን በብልሃት እየበተነች ነው። የቀጠናው ብቸኛ መሪ መሆኗን ለዓለም እያሳየች ነው። ማጠቃለያ፣ ኢትዮጵያ ዛሬ ድምጿን አሰምታለች። ይህ ድምጽ ደግሞ ከቀይ ባህር አልፎ ጥቁር ባህር ላይ ማዕበል አስነስቷል። አንበሳው ነቅቷል፣ ወደ ባህሩም እየተመለሰ ነው። ይህ ጉዞ አይቆምም። ይህ ታሪክ አይቀለበስም። እናንተ ምን ትላላችሁ? ኢትዮጵያ በአጭር ጊዜ ውስጥ አሰብን በቁጥጥሯ ስር ታደርጋለች? የቱርኩ ፕሬዝዳንት ኤርዶጋን ጉብኝት ለኢትዮጵያ ባህር በር ፍላጎት የመጨረሻው ቁልፍ ይሆን? ሐሳባችሁን በኮሜንት ላይ አስፍሩ። ቪዲዮን ላይክ፣ ሼር በማድረግ ለዓለም እናሰማ። ኢትዮጵያ ለዘላለም ትኑር።